ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ቤተሰቦች ዛሬ በድጋሚ በሌላ በአዲስ ዩቲዩብ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ስለ ብሉም ኤርድሮፕ እስከዛሬ በብሉም ኤርድሮፕ የሰበሰባቸው ፒ ፖይንቶች ምናልባትም ዋጋ ቢስ ሊሆን ይችላል። ምክንያቱም የሚም ቶከን ትሬድ አድርጋችሁ የሚሰጧችሁ ፖይንት አለ። ያንን ሚኒመም የሚጠበቅባችሁ ሪኳየርመንት ነው። እሱን ካላሟላችሁ ዲስትሪቢዩሽን ላይ ብሉም ሊስት ሲደረግ የሰበሰባችሁት ኮይን ዋጋ ቢስ ሊሆንባችሁ ስለሚችል ይሄንን ቪዲዮ እስከ መጨረሻው እዩት። በዚህ ቪዲዮ እንዴት የብሉም ትሬዲንግ ቦት ተጠቅማችሁ እንዴት ትሬድ ማድረግ እንደምትችሉ፣ ዲፖዚት ዊዝድሮ እና ደግሞ ትሬድ ስታደርጉ በምን አይነት መልኩ መሆን አለበት የሚለውን አጠር አድርጌ ያሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቀጥታ ወደ ብሉም ቴሌግራም ቦቱ ከገባችሁ በኋላ እዚህ ጋር ትሬዲንግ ቦት የምትል ትመጣላችኋለች። ለምሳሌ እንደምታዩት የኔ ሚም ፖይንት ወይም ኤምፒ 12000 ኤምፒ አለኝ። ሚኒመም የሚጠበቅባችሁ ከ750 ወይ 720 ይመስለኛል። ያንን ካላሟላችሁ ምንም ያህል የቢፒ ወይም ብሉም ፖይንት ቢኖራችሁ ዲስኳሊፋይ ልትደረጉ ትችላላችሁ ማለት ነው። ያንን ነው የተናገሩት። ስለዚህ የተወሰነች ብር አስገብታችሁ 750 ማለት ወይም 250 ወይ 750 ነው የሚሆነው አምናት ሹር። ያ ማለት በጣም ትንሽ ነው። አንድ ጊዜ ትሬድ ስታደርጉ የምታገኙት ነው። ከዛ በላይ ማግኘት ትችላላችሁ። ስለዚህ አንድ ጊዜ ገብታችሁ ትሬዲንግ ቦቱን ላይ ትሬድ አድርጋችሁ ከዛ በኋላ መውጣት ትችላላችሁ ማለት ነው። ሶ በቀላሉ እዚህ ትሬዲንግ ቦት የምትለውን አንድ ጊዜ በመንካት ወደ የብሉም ትሬዲንግ ቦት መግባት ትችላላችሁ። እዛ ላይ ከገባችሁ በኋላ ባይ ኦር ሴል የምትላለች እሷን አንድ ጊዜ ተነካላችሁ። ከዛ በኋላ ቶክን ሊስት የምትላለች እዛ ውስጥ ትገባላችሁ። ደን እዚህ ውስጥ ስትመጡ ብዙ ጊዜ ነው ትሬድ ማድረገው ሴፈስት ነው ብዬ የማስበው የቶን ቶክኖች ነው። ኖት ኮይን ወይም ቶን ኮይኑን ራሱን ትሬድ ማድረግ ትችላላችሁ። ስለዚህ እነሱን ትሬድ ብታደርጉ ብዙ የመቀነስ ወይም ብዙ የመጨመር አድቫንቴጅ ስለሌላቸው ብራችሁን የመክሰር እድላችሁ ጠባብ ነው የሚሆነው ማለት ነው። አሊያም ደግሞ ብሉም ሆት የምትላለች እዚህ ውስጥ እዛ ውስጥ ገብታችሁ በአሁኑ ሰዓት በጣም እየጨመሩ ያሉትን ብሉም ሆት ላይ ያሉትን ሚም ቶክኖች ያመጣላችኋል። እነዛን ትሬድ እያደረጋችሁ ምናልባት ፕሮፊት ልታደርጉ ምናልባትም ልትከስሩባቸው ትችላላችሁ። ነገር ግን እቺ የቢ ፖይንቷን ወይም ይሄ ኤም ፖይንቷን ለማግኘት ተወሰነች ትሬድ 1-2 ጊዜ በቶን ትሬድ ብታደርጉ ሴፍ ነው ማለት ነው። ሶ በመጀመሪያ ያው ወደዚህ ከመምጣታችን በፊት ወደ ሜኒውን እንመለስና እንዴት ዲፖዚት ማድረግ እንዳለባችሁ እንመለከታለን። ዋሌት የምትላለች እዚህ ጋር እሷን አንድ ጊዜ ተነካላችሁ። ቶን ዋሌት ነው የምንጠቀመው። ቶን ዋሌት የምትሏን አንዴ ተነካላችሁ። ከዛ በኋላ እዚህ ጋር የምትመለከቱት የቶን ዋሌት አድሬሳችሁ ነው። ይሄ ይታያችኋል። አንድ ጊዜ ስትነኩት ራሱ ኮፒ ያደርግላችኋል። አሁን እኔ እንደዚህ ስነካው ካያችሁት እዚህ ጋር ቴክስት ኮፒ ይላል። ልክ እንደዚህ አንድ ጊዜ በመንካት የስልካችሁን ስክሪን እዚህ አካባቢ ላይ እጃችሁን አድርጋችሁ ስትነኩ ኮፒ ያደርግላችኋል። ከዛ በኋላ ለምሳሌ እኔ 14 ቶን አለኝ። እኔ አሁን ዲፖዚት አላደረግም፣ ግን ከሌላችሁ እናንተ ቶን የምታስቀምጡበት የቶን ዋሌታችሁ ላይ ሄዳችሁ ከባይናንስ ሊሆን ይችላል ወይም ከሌላ ቦታ ይሄን አድሬስ በማስገባት ወደዚህ መላክ ዊዝድሮ አድርጋችሁ ወደዚህ ዋሌታችሁ ማስገባት ትችላላችሁ ማለት ነው። ብዙዎቻችሁ ያው ይሄ ነገር አይከብዳችሁም፣ ቀላል ነው እናንተ ብዬ አስባለሁ። ዲፖዚት ካደረጋችሁ በኋላ ልክ እንደዚህ ወደዚህ ፔጅ ተመጡና ባይ ኦር ሴል የምትላለች እሷን አንድ ጊዜ እንነካለን። ከዛ ቶክን ሊስት የምትላለች እዛ ውስጥ እንገባለን። እንዳልኳችሁ ለኔ ሴፍ ነው ብዬ የማስበው ቶን ቶክን ላይ ያሉትን ነው። ቶን የሚለው ጋር ስንመጣ ልክ እንደዚህ ይዘረዝርልናል። እዚህ ውስጥ ከመጣን በኋላ የኖት ኮይንን ትሬድ ብታደርጉ ሪከመንድ ስለሚደረግ ኖት ኮይንን እንመርጣለን። ወይም ደግሞ ብሉም ሆት የሚለው ላይ ገብታችሁ እሱን መሞከር ትችላላችሁ። እዛ በኋላ በመታየት መልኩ ያስመረጣችኋል። ለምሳሌ ሴት አማውንቱን የ3.2 ቶን ኖት ኮይን መግዛት ከፈለኩኝ ይሄንን እነካለሁ። ወይም እዚህ ጋር በ25% ደግሞ መግዛት ከፈለጋችሁ ደግሞ እቺኛውን ተነካላችሁ። እኔ ከዚህ በፊት 3.2 ቶን አድርጌያለሁ። ሚኒመሙ እሱ ስለሆነ ማለት ነው። ባይ የሚለውን እንነካለን። ያው እዚህ ጋር ያስመርጠናል። ፕሮሰሲንግ እያለ ነው። እቺ ፕሮሰሲንግ የምትለዋ ኮንፈርምድ ብላ ደን ሚል ይመጣላችኋል። ልክ እንደዛ ሲል ኦሬዲ ገዝታችኋል ወይም ጨርሳችኋል ማለት ነው። ይሄው አሁን እንደምታዩት ኮንፈርምድ አለ። እቺ ዌቲንግ ፎር ኢንፎርሜሽን እያለ ነው። ይሄንን ከጨረሰ በኋላ ደን ይላል። ከዛ በኋላ አሁን የገዛነውን ኖት ኮይን መልሰን ሴል እናደርገዋለን ማለት ነው። ከዛ ስንት ፖይንት እንደሚጨምርልን አሳያችኋለሁ። እዚህ ኮንፈርምድ ካለ በኋላ ያው ደግመን መልሰን ደግሞ ኖት ኮይኑን ሴል ብለናል። ይሄኛውም እንደዛው ሲጨርስ ፎቶ ይልካል። በቪዲዮ መጀመሪያ ላይ ያልነገርኳችሁ ዲፖዚት ስታደርጉ ማለትም ቶን ዲፖዚት ስታደርጉ ሚኒመም
ሚኒመም ከ15 ባያንስ ጥሩ ነው ምክንያቱም ከዛ በታች ከሆነ እዚህ ጋር ትሬድ ስታደርጉ የተወሰነ ፊ ምናም ስለሚቆርጥ መሃል ላይ ትሬድ ማድረግ እንዳትችሉ ያደርጋችኋል ከዛ በታች ከሆነ ሶ ብትችሉ $15 ወርዝ የሚያደርግ ቶን ወይም ቶን ዲፖዚት ብታደርጉ ቆንጆ ነው ማለት ነው እንደምታዩት ያው አሁን ሻጭዋለሁኝ ልክ እንደዚህ አይነት ፎቶ ይልክላችኋል ስትሸጡ ማለት ነው ሶ ልክ በእንደዚህ አይነት መልኩ ቶን ኮይናችሁን መግዛት ወይም መሸጥ ትችላላችሁ ማለት ነው ሶ አሁን ላይ በተጨማሪም የመጀመሪያ ትሬድ ስታደርጉ 3000 ኤምፒ ፖይንት ይሰጣቸዋል ሚን ፖይንቶች የ3000 ሚን ፖይንት ይሰጣቸዋል እኔ ኦሬዲ የመጀመሪያ ትሬድ አድርጌያለሁ ለዛ 3000 ሰጥቶኛል አትሊስት ደግሞ የሚጠበቅባችሁ ቀደም ያልኳችሁ 750 ኤምፒ ነው ኤም ፖይንት ያስፈልጋችኋል እነዚህን ካደረጋችሁ በኋላ ችግር የለውም ያው ብሉም ሊስት ሲደረግ ቢ ፖይንታችሁን ታገኛላችሁ ማለት ነው ሶ ይሄንን ማድረግ እንዳትረሱ ተጨማሪ ማንኛውም ጥያቄ ካላችሁ ደግሞ ኢንስታግራም ወይም እዚህ ላይ መጠየቅ ትችላላችሁ መልካም የዛሬ ቪዲዮአችን ይሄንን ይመስል ነበር አስተያየት ጥያቄ ካላችሁ የዚህ ቪዲዮ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ በሌላ ቪዲዮ ደግመን እስከነገናኝ ሰላም